ክቡራን አድማጮቻችን እንደምን ሰነበታችሁ? ይህ በደል ይረሳል ወይስ ይለመዳል የተሰኘው ፕሮግራማችን ነው። አዘጋጅና አቅራቢ አንዳርጌ ነኝ። በዛሬው ዝግጅታችን በወርሃ ጥቅምት በ1998 ዓ.ም ከምርጫ 97 ጋር ተያይዞ በተፈጸመው የወያኔ አምባገነን ገዢዎች የግፍ እርምጃ ዙሪያ የሚያጠነጥን የሥርዓቱ ሰለባ የሆነውን ብዙዎች የተሰውለት የመብት ጥያቄና ድንገት ታይቶ የጠፋውን ዲሞክራሲያዊ የህዝቦች ተስፋ ለማስመለስ ድምጻችን ይከበር በማለት ሕያው መስዋዕትነት የከፈሉ ወጣትና አዛውንት ኢትዮጵያውያንን ለማሰብ ያክል ሰሞኑን በምዕራብ አፍሪካዊቷ ቡርኪና ፋሶ በተከሰተው የጥቁር ህዝቦች አብዮት መነጥር በመዳሰስ ሴት ወንድ ሳይሉ ወጥተው ከወያኔ ኢህአዴግ የግፍ ሰራዊት ጋር በአደባባይ ግብግብ የገጠሙትን ኢትዮጵያውያን የጀግንነት ተጋድሎ በመዘከር በደል ቢዘገይም እንደማይረሳ ለማሳየት እንሞክራለን። ያቺ ቀን ጥቅምት 22 1998 የብዙ ወጣቶች ደም የፈሰሰባት ዕለት፣ ታዳጊ ህፃናት ትምህርት ቤት ውለው ወደ ቤታቸው ለመመለስ እድል ተነፍገው መንገድ ላይ እንደበቀለች አበባ የተቀጠፉባት ቀን፣ እናቶች የደም እንባ ያፈሰሱባት ክፉ ወቅት፣ ወያኔ መራሹ መንግስት የኢትዮጵያን ህዝብ የሰላም ተስፋ ያጨለመበት ጊዜ፣ መሸነፉን እንደተረዳ በምርጫው ማግስት በወያኔ ጠቅላይ ሚኒስትር ተብዬ ቀጥተኛ ትዕዛዝ የታወጀው ህዝቦችን የማሸበር አዋጅ ቀጥሎ ይሄው 9 ዓመት ተቆጠረ። በህወሓት ቁንጮ በዘረኛው የወያኔ ስርዓት መሐንዲስ በመለስ ዜናዊ መንግስት ተቀምሮ በአገራችን ኢትዮጵያ ላይ ያጠላው የሽብር ድባብ እነሆ ከእርሱ ህልፈተ ህይወት በኋላም ብዙዎችን ቅጥባጣ ፍርሃት ቀስፎ ይዞ ይሄው ህዝቦች ግፍና መከራን ያለገደብ ሲጋቱ እንዲኖሩ አስገድዷል። እነዚያ በጨካኙ የወያኔ ጥይት በጠራራ ፀሐይ የተገደሉ በመቶዎች የሚቆጠሩ ኢትዮጵያውያን ወጣቶች ደም አሁንም ይጮሃል። በአዲስ አበባ ጎዳናዎችና በኢትዮጵያ አደባባዮች በደም የተጻፈው የመስዋዕትነት ገድል በትግል አጋሮቻቸውና በብዙ ነጻነት ናፋቂ ኢትዮጵያውያን ህሊና ሌትና ቀን ይመላለሳል። አትነሳም ወይ አትነሳም ወይ ይሄ ጥያቄ ያንተ አይደለም ወይ በማለት በሞት ፊት እየተራመዱ ያዜሙት የነጻነት ዝማሬ በአገሪቱ አራት ማዕዘናት አሁንም ያስተጋባል። በኃይል ተዳፍኖ በህዝቦች ልብ የሚብላላው የለውጥ ማዕበልና ቀኑን ጠብቆ የሚፈነዳው አይቀሬው ህዝባዊ አብዮት በወያኔው ዘረኛ ስርዓትና በአራማጆቹ ላይ እሳት አንድዶ እንደሚያጋያቸው በአገሪቱ ተባብሶ የቀጠለው ግፍና አፈና አመልካች ነው። ህዝብ ተበደለ፣ ፍትህ ተጓደለ፣ የዜጎች መብት በአዋጅ ተጣሰ፣ ወላጅ እናቶች እያዩ ልጆቻቸው በአደባባይ ተደበደቡ፣ ድምጻችን ይከበር ብለው የወጡ ሰልፈኞች ተረሸኑ። ከዚያች ክፉ ቀን ጀምሮ የለውጥ ተስፋ ቋጥሮ የዜጎች እኩልነት ይከበር፣ ፍትሃዊ ፍርድ እንፈልጋለን፣ የመሪዎች ፈላጭ ቆራጭነት ይቅር፣ የህግ በላይነትና ዲሞክራሲያዊ ስርዓት በአገራችን ይንገስ ብሎ የጻፈ ያስተማረና በአደባባይ የተናገረ አሸባሪ ተብሎ ተወነጀለ። የህዝብ መሪዎች በግፍ ሰቆቃ ተመቱ፣ ወደ ወህኒም ተጣሉ። የማሰብና የመናገር መብታቸውን ተነጥቀው ጋዜጠኞች ታሰሩ፣ ተደበደቡ። በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች የተሰውለት የእኩልነትና የፍትህ ጥያቄ እንደገና መከነ። ከንጉሱ አገዛዝ እስከ ወታደራዊው ዘመነ መንግስት ድረስ ተዋድቆ ዲሞክራሲያዊት ኢትዮጵያን እውን ለማድረግ ከወያኔ ጋር በትግስት የታገለው ዲሞክራሲያዊ ስርዓት ናፋቂ የኢትዮጵያ ህዝብ ላይ ያፈነጠቀው የተስፋ ጭላንጭል በወርሃ ግንቦት በ1997 ዓ.ም ብልጭ ብሎ ድርግም አለ። ታዲያ ይበደል ይረሳል ወይስ ይለመዳል? ገዢው የወያኔ ስርዓት ራሱ የደነገገውን የአገሪቱን ህገ መንግስት በአንድ ቀን ጀንበር ጥሶ ህዝብን በአዋጅ ማሸበር ጀመረ። ለአንድ ሰሞን ብቅ ያለው የህዝቦች ተስፋ ከምርጫ 97 ጋር ተያይዞ ከሰመ። ሰላምና መረጋጋት በአገሪቱ ጠፋ።
ከዚያች ታሪካዊ ዕለት ጀምሮ የግፍ ድንበሩ የት ነው የሚያሰኝ በደል በአገርና በሕዝብ ላይ እነሆ ያለማቋረጥ ይፈጸማል። የኢትዮጵያ ሕዝብ በእናት ሀገሩ የፈለገውን የማግኘት መብት የሌለው የእናቱን ጡት እንደተቀማ ሕፃን ሆነ። መሪን የመምረጥ ዕድል አገኘው ሲል ነጠቁት። ስልጣን የሕዝብ ሆነ ሲል የነሱ አደረጉበት። የዜጎች መብት መከበር በአገሬ ሲል አዋረዱት። ተነሳን አደግን ክፉ ታሪካችን ተቀየረ ሲል አንኳሰሱት። የመጡትን ዕድሎችና የነጻነት ተስፋዎች በአዋጅ ቀሙት። ብቅ ብቅ ያሉትን ለሕዝብ ተቆርቋሪ አዛውንትና ወጣት መሪዎች እየነጠቁ ለእስራትና ለሞት ለስደትና ለመከራ በመዳረግ ባዶ ሕዝብ ቅስሙ የተሰበረ ወገን ሆነ። ሕዝባችን እንደ ሰው በእኩልነት የመኖር መብት ተነፍጎት በነጻነት የማሰብ መብቱን ተከልክሎ የመናገርና የመጻፍ መብቱን ተቀምቶ በመገረፍ በመታሰር በመገላታትና በመሳደድ ይሄው አብዮታዊ ዲሞክራሲን ለ23 ዓመት ይጋታል። ልማታዊ መንግስት የሚል የህልም እንጀራ እያሳዩ አለኝ የሚለውን ሀብቱንና መብቱን ሁሉ ይቀሙታል። ጥቂቶች ከልክ ባለፈ በልጽገው ሲጠግቡ አብዛኛው ሕዝብ የበይ ተመልካች ሆኖ ይራባል። ከእሾህ ላይ የሚራመድ የግፈኞች አኗኗሪ ሆኖ በችግር ይማቀቃል። ኢትዮጵያ ለልጆቿ ሳይሆን ለባዕዳን እንድትመች ከሕዝብ ተቀምቶ መሬታችን በሐራጅ ይሸጣል። በልማት ስም ሕዝቦች ዋናቸውን ተነጥቀው በልመናና በባርነት ለመኖር መገደዳቸው እየታወቀ ምዕራባውያን ለጋሽ አገሮችን ለማባበል የአገሪቱ እድገት በአስደናቂ ሁኔታ አደገ እያሉ ስታቲስቲክስ የሚሰሩ የውሸት ደራሲዎች አሰማርተው ኢትዮጵያ የተአምር አገር እስክትመስል ድረስ ወያኔዎች ድንቅ የሚባል የውሸት ኢኮኖሚ እድገት በተከታታይ ያስመዘግባሉ። ይህ በቁስል ላይ ጋሬጣ እንደመስደድ ያለ በሕዝብ ችግር ላይ መዘበት ፍጹም ሊረሳ የማይችል በደል ያደርገዋል። ዛሬ አገራችን ኢትዮጵያና ሕዝባችን በከፍተኛ መከራ ውስጥ ይገኛሉ። ሕዝባዊ እምቢተኝነት ቢዘገይም አይቀሬ ጽዋ እንደሆነ ቀደም ሲል በሰሜን አፍሪካ አገሮች ጀምሮ ሰሞኑን ወደ ምዕራብ አፍሪካ በመሻገር ቆራጭ ፈላጭ አምባገነን መሪዎችን ድባቅ የመታው ሕዝባዊ ነውጥ በኢትዮጵያ ለበዛው መከራ ምላሽ ይሰጥ ዘንድ ድንገት ሊከሰት እንደሚችል ለመገመት አያዳግትም። በወራሪው የወያኔ ኃይል በተፈጠረው ፋሽስታዊ አገዛዝ ስርዓት የተናጋው የአገር አንድነትና የተመሰቃቀለው የሕዝባችን ችግር ለአገር ወዳድ ኢትዮጵያውያን ከባድ ፈተና መሆኑ ግልጽ ነው። በደል ቢዘገይም እንደማይረሳ በቂ የሆነ ግንዛቤን ጥሎ ያለፈው ሰሞነኛው የጥቁር ሕዝቦች አብዮት በስልጣን ላይ ላለው አምባገነን ስርዓትና ለጉጅሌዎቹ ልብ ያለው ሸብ የሚያሰኝ ማስጠንቀቂያ ደወል ሊሆን ይገባል። በምዕራብ አፍሪካዋ ቡርኪና ፋሶ የታየው ድንገተኛ የአብዮት ማዕበል የሚበላው ያጣ ሕዝብ መሪዎቹን ይበላል የሚሉትን አባባል በትክክል ያሳየ አንድ መንግስት በውጭ አገራትና በግዴለሽ ዓለም አቀፍ ተቋማት ቢወደስም በአገሩ ሕዝብ እስከ ተጠላና ግፍን እስካበዛ ድረስ በስርዓቱ ላይ ድንገት የሚከሰትን የሕዝቦች ቁጣ ሊያስቆም የሚችል ምንም አይነት ኃይል እንደሌለ የሚያስገነዝብ አስደንጋጭ ክስተት አድርጎታል። ሰሞኑን በቡርኪና ፋሶ የተከሰተው አብዮት በኢትዮጵያ ሕዝብ በተሳለቁ ወያኔዎችና ሆዳደሮቹ ላይ ጊዜውን ጠብቆ ሊፈነዳ የሚብላላውን ሕዝባዊ ነውጥ አይቀሬነት ያሳየና ወያኔ ከአምባገነን ስርዓቱ ጋር የሕዝብን ፍርድ በአደባባይ እንደሚያገኝ አመልካች እውነታ ነው። የወያኔ ወራሪ ኃይል የአንድነት ኃይሎችን ለማዳከም ሕዝብን በዘርና በሃይማኖት ከፋፍሎ ከትምህርት እስከ መኖሪያ መንደር ድረስ በቋንቋ በመከለል ከጦር ሰራዊት እስከ ሲቪል ሰርቪስ ሙሉ በሙሉ በመቆጣጠር በአንድ ብሔረሰብ ብቻ የተገነባ የገዢ ልሂቃን በኢትዮጵያ ለመፍጠር ሲያከናውን በኖረው የ23 ዓመት የሥርዓቱ ጉዞ በአገር እድገትና በልማት ስም ዜጎችን በማጋጨት ዕድሜውን ለማራዘም ቢሞክርም ለዘመናት የተንሰራፋውን የግፍ አገዛዝ የመሰናበቻ ጊዜ ዕድል ሳይሰጥ ከስሩ ከሚነቅል ሕዝባዊ አመጽ የሚታደግ
የውጭ ወዳጅም ሆነ በጥቅም የሚገዛ የአገር መከላከያ ሰራዊት እስከ መጨረሻው ከአምባገነኖች ጋር አብሮ እንደማይቆም በተደጋጋሚ የተከሰቱት ከሰሜን ወደ ምዕራብ አፍሪካ የተዛመቱ አብዮቶች ለወያኔ ትምህርት ሊሰጡ ይገባል። አፓርታይድ የዘረኛ ስርዓት ለመመስረት የጋራ መግባቢያ ቋንቋ እንኳን እንዳይኖር ህዝብን በጥላቻ አቆላልፎ አንዱን ዘር ከሌላው በማናከስ በአንድነት የኖረውን ህዝብ በማጣላትና በማፈናቀል የእምነት ቤቶችን ከአማኞች ጋር በማናቆር ዜጎች የሚተሳሰሩበት አንዳች ብሔራዊ ማንነት እንዳይኖራቸው በቋንቋና በሃይማኖት በታት ነው። ፍጹም የዜግነት ኃላፊነት በጎደለው የጎጥ ፖለቲካ በአንድ ቋንቋ ተነጋግሮ የማይግባባ ዜጋን ለማፍራት ወያኔዎች በከፍተኛ ጥረት ላይ ይገኛሉ። ሚዛኑን ያልጠበቀው የተንጋደደ ኢኮኖሚና ቅጥ ያጣው የጥቂቶች ብልጽግና ኢፍትሃዊ አስተዳደር ተደምሮበት በአገሪቱ አንደኛና ሁለተኛ ዜጋ በመፍጠሩ አንዳች ፖለቲካዊ ለውጥ ቢደረግና ያለው ስርዓት ከተነካ አደጋ እንደሚደርስ በማስመሰል ሰርቶ አደሩን በማስፈራራት ከኛ የተሻለ አማራጭ የለም በማለት በኢትዮጵያ ህዝብ ማንነት ላይ መሳለቃቸው ሌላው በደል ነው። ይህ ጊዜ ለሀገራችን ኢትዮጵያና ለህዝባችን የመከራ ጊዜ ቢሆንም ህዝቦች በአንድነት ቆመው ሉዓላዊነታቸውንና የሀገራቸውን ክብር ለማስመለስ የህዝቦችን ደህንነት ለማስጠበቅ ከመቼውም በበለጠ ቢሰሩ ይህ ግፈኛ ስርዓት አሽቀንጥሮ ለመጣል በቀላሉ እንደሚቻል በቡርኪና ፋሶ የታየው ቆራጥ ህዝባዊ ተጋድሎ እንደ ምሳሌ ሊሆንልን ይገባል። በብዙ አገራት እንደታየው ይህ የውድቀትና የውርደት ጊዜም ለእኛ ያልፋል። በዚህ አስተዛዛቢ ብሔራዊ የጨለማ ዘመን በአንድም በሌላም መንገድ ከወያኔ ስርዓት ጋር ተባባሪ ሆኖ መስራትና የህዝቦችን ጥያቄ ለማፈን በቁጣ የተጀመረውን የሞት ሽረት የነጻነት ትግል በቸልተኛነት መመልከት ዘረኛውን አገዛዝ እንደ መደገፍ የሚቆጠር ብሔራዊ በደል መሆኑ ሊታወቅ ይገባል። እያንዳንዱ የጥፋት ተባባሪም በስራው ይጠየቃል። የሚጠየቀውም የዘር ሐረጉ ተቆጥሮ የዚህኛው ወይም የዚያኛው ተወላጅ በመሆኑ ክልላዊ ማንነቱና የሃይማኖት ቤቱ ተፈልጎ ሳይሆን በሰራው ስራ ብቻ ይሆናል። ስለሆነም በገጠርና በከተማ የተጀመረው በቁጭት የታጀበ የነጻነት ጥያቄ አፋጣኝ ምላሽ የሚያገኘው ህዝቦች በአንድነት ሲቆሙ ብቻ ለመሆኑ በየአቅጣጫው የሚሰማው የወቅቱ የህዝብ ጩኸት ያስረዳል። ስለዚህ በተለያየ መልኩ በአንድነትና በተናጠል ለሚንቀሳቀሱ የፖለቲካ ድርጅቶችና የነጻነት ታጋዮች የጊዜው አንገብጋቢ ጥሪ በተግባር የሚታይ የአንድነት ትግል መሆኑን በመገንዘብ በመንግስት ተቋማት የሚሰሩ ኢትዮጵያውያን የሰራዊቱን አባላት ጨምሮ እንደ ህዝብ ልጅና እንደ አንድ አገር ዜጋ በማሰብ ከህዝብ ጎን የመሰለፍ ኃላፊነትና ግዴታ እንዳለባቸው መረዳት አስተዋይነት ይሆናል በማለት የዛሬውን ሐሳብ መቋጨት እንወዳለን። ኢትዮጵያ በቆራጥ ልጆቿ ተጋድሎ ነጻ ትወጣለች። አሜን። ወይ መይሳው ካሳ አንድ የተነሳና ሁለተኛ ሙት አገር ግን አይታት እንዳደረጓት ዳኛውም ዝንጀሮ መፋረጃ ጎረድ ዳኛውም ዝንጀሮ መፋረጃ ጎረድ ወይት ላይ ተቁሞ ይነገራል በደል በደል ከላይ ምናርስበት ከታች ጠመዱበት ያሻቸውን ያርጉ መቼም ሰው የለበት። ንቡም ገለፈለ ቀፎውን ጨነቀው ንቡም ገለፈለ ቀፎውን ጨነቀው ማር መላሱ እንጂ መርዙም ማናወቀው
ኧረ ምንጅሉ ነው ሲሰድቡት ዝም ያለ ሲመቱትም ያው ነው